አይቶት የነበሩ ይህ ተቀምጦ ይለምን የነበረው አይደለምን አሉት። ተቀምጦ ይለምን የነበረው አይደለምን አሉት። ሌሎቹም እርሱ ነው አሉ። ሌሎቹም አይደለም እርሱ ይመስላል እንጂ አሉት። እርሱም እኔ ነኝ አለው። ኢየሱስ ብቻውን ጌታ ነው። እጆቻችሁን ከፍ አድርጉልኝ፣ ከፍ አድርጉ። እሱም ምን አለ? እኔ ነኝ አለ። እጆቻችሁን ከፍ አድርጉና አምላኬ ከእኔ ጋር አለ በሉ። ከሰዓት በኋላ ያለኝ መልእክት አሜን፣ 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 አሜን። ሰዎች እጅ የጠቆመብኝ ነገር የእግዚአብሔር ክብር እንዲገለጥ ነው። እጅ ከፍ አድርግና የደረሰብኝ ችግር በልልኝ የእግዚአብሔር ክብር እንዲገለጥ እንጂ እኔ እንድጠፋ አይደለም ማለት ነው። አዲስ አሜን ይባላል። ክብሩ እንዲገለጥ ነው። አሜን። ሰዎች የጠሉት ክብሩ እንዲገለጥ ነው። ብቸኛ የሆንኩት ክብሩ እንዲገለጥ ነው። አንድ ሰው ክብሩ እንዲገለጥ ነው ይባላል። ድጋም ክብሩ እንዲገለጥ ነው ይባላል። በመከራ እየታሸ የመጣ አንድ ሰው ማን ነው? ሃሌሉያ! ክብሩ እንዲገለጥ ነው። የእግዚአብሔር ክብር እንዲገለጥ ነው። በዛ መከራ፣ በዛ ችግር፣ በዛ ውጥንቅጥ፣ በዛ ነገሮች በሙሉ እንድትጠፋ ወይም እንድትሞት በቃ አይደለም። የእግዚአብሔር ክብር እንዲገለጥ ነው። እጆቻችሁን ከፍ አድርጉና የእግዚአብሔር ክብር እንዲገለጥ ነው። የምትጥቡ ሰዎች ካላችሁ የእግዚአብሔር ክብር እንዲገለጥ ነው ብላችሁ ጻፉ። የማን ክብር? ሃሌሉያ! እየፈራ የመጣ ማን ነው? ዛሬ አወራን። እግዚአብሔር ክብር እንዲገለጥ ነው። በዛ መከራ እንድትጠፋ አይደለም። በዛ ስድብ እንድትጠፋ አይደለም። በዛ በወረድኮ እንድትጠፋ አይደለም። ሰፈር እየቀለደ ያለው ክብሩ እንዲገለጥ ነው። አንድ ሰው ክብሩ እንዲገለጥ ነው ይበል። ደቀ መዛሙርቶች ከኢየሱስ ጋር እየሄዱ ነበሩ። ነገር ግን ዕውሩ ከመውለዱ ጀምሮ ነው ብሎ ስንት ዓመት እንደሆነ አይታወቅም። ከዛ ቁጭ ብሎ ይለምናል። ዝም ብሎ በቃ ቁጭ ብሎ እያለ እና የአይሁድ ደቀ መዛሙርቶች ምን አሉ? ሰው ዕውር ሆኖ እንዲወለድ ማነው ኃጢአት የሠራ? ወይ እሱ ነው ወይ አቻሙራት ካስታል ፓስታዲያ ትንቢት እያወራ ያለ የሆነ ክብር ተገልጦ የሆነ ሰውን አይሏል። ራም ባለልኝ ወድቋል ብሎ ያሳዋጀ ያለ የእግዚአብሔር ክብር ተገልጦ የሆነ ሰው አይሏል። እጅን ከፍ አድርግና ክብሩ እንዲገለጥ ነው ባለልኝ። የደረሰብኝ ችግር ባለልኝ ክብሩ እንዲገለጥ ነው ባለልኝ። አንድ ሰው ክብሩ ይገለጣል ይበለው። በእኔና በነገሬ ላይ፣ በእኔና በጉዳዬ ላይ ክብሩ ይገለጣል። ለአንዱ ሴት አውራለሁ፣ ክብሩ ይገለጣል። ክብሩ ሲገለጥ አሜን፣ 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 አሜን። አላፋግዳሚ መጠራጠር ይጀምራል። አላፋግዳሚ መጠራጠር ይጀምራል። አላፋግዳሚ መጠራጠር ይጀምራል ብሎ የገባለ ሰዎች አሜን ይበለው። ክብሩ እንዲገለጥ ነው። ምኑ እንዲገለጥ? ዘና በልና ክብሩ እንዲገለጥ ነው ማለት ነው። አንድ ሰው አሜን ይበል። ይፋተኛ አስመስሎ ያወራው ያለ የእግዚአብሔር ክብር ሲገለጥ አሜን፣ አሜን፣ አሜን። እየተጠራጠረ ትገባለህ፣ እየተጠራጠረ ትዘምራለህ፣ እየተጠራጠረ አቅፈህ ትሄዳለህ፣ እየተጠራጠረ አሜን፣ አሜን፣ አሜን። ክብሩ ይገለጥ። አሜን፣ አሜን፣ አሜን። እስከ አንድ ሰው ዘና በልና ክብሩ ይገለጥ ነው በል። ቻፓራታያ ሪቦሳፓያ እጅግ ከፈርግና ክብሩ ሊገለጥ ነው። ድገም፣ ክብሩ ሊገለጥ ነው። ያሉ ምስክር ይል አላጣለው ሰማይ ዝም ብሎ ደዛ ቻፓያ ክብሩ የሚገለጥላቸው የተጣሉና የተሰደቡ እና አላፍ አግዳሚ ትንቢት ያወራላችሁ ሰዎች አሉ አለ። እነዛ ያዩ የሆነ ሰው ሰፈር ይቀይራል። ሰው ከባድ ግን ክብሩ ሊገለጥ ነው አለ። ምኑ ሊገለጥ? ሊገለጥ ነው። አሜን፣ አሜን። የጎበጠው ክብሩ ሊገለጥ፣ የተጣልከው ክብሩ ሊገለጥ፣ ብቸኛ የሆንከው ክብሩ ሊገለጥ፣ እየጣሉ የሄዱት ክብሩ ሊገለጥ፣ ወይኔ የረሱት ክብሩ ሊገለጥ ነው። አንድ ሰው ክብሩ ሊገለጥ ነው ይበለው። አላፋ አግዳሚ ኃጢአት ያስመሰለ እሷ እኮ ኃጢአት እኮ ነው። እንዲህ ያደረገ ሽባ ያደረገ እንደዚህ ያደረገ ኃጢአት እኮ
ማኩፓያ አንድ ሰው ክብሩ ሊገለጥ ነው ይባላል። አንድ ሰው እጅ ከፈርግና ክብሩ ሊገለጥ ነው ባላል። አንድ ሰው አሜን እያየ ያለፈ ድፍ ብሎ ያለፈ ክብሩ መገለጥ ሲጀምር አሜን አሜን አሜን። አላፋግዳሚ እየተጠራጠረ መግባት ነው። አላፋግዳሚ እየተጠራጠረ መስማት ነው። አላፋግዳሚ እየተጠራጠረ አሜን 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 በኢየሱስ መግባት አልቻልኩም። አንድ ሰው አሜን ይበል። አሜን። እጅን ከፈርግና ክብሩ ሊገለጥ ነው። ክብሩ ሊገለጥ ነው። ጌታ የአምላክ ምስክር ይሄ ቃል ባንተ ላይ ማይሰራ ከሆነ በአፍታም ህይወት በጣም የሆነ መሰረት ይለው ያልፋል። አሜን። ቃል ወስዳለሁ። እጅን ከፈርግ በጌታ ሲፖ አማሲፓራ ቴና ሳታልባያ በኢየሱስ በመከራ ውስጥ ያላችሁ ብቸኝነት ህይወት ውስጥ ያላችሁ ሕያው አምላክ ምስክር ይኸው ትንቢት ተናጋሪ ያየ ክብሩ ይገለጣል። አዋላጁ ያየ ክብሩ ይገለጣል። የጣለ የሚያየ ጌታ ምስክር ክብሩ ይገለጣል። አንድ ሰው ክብሩ ይገለጣል። ያሞራ ያየ ክብሩ ሲገለጥ አሜን አትልም። ከወደኩበት ብድግ ብዬ ጉዞ ስጀምር ያልተጠበቀ ሚራክል የሆነ ታምራቶች ሲገለጡ እኔ የጣልቃቸው አልፋለሁ ያለ ሰው አሜን። ተተጋሳመ ይባልልኝ። ጌታ ምስክር አንድ ሰው አሜን ይባልልኝ። እጅን ከፍ አድርግና ሰፊ ሜዳ ተዘጋጅቶልኛል በል። ሃይ ምኑ ሊገለጥ እየፈለጡ ምኑ ሊገለጥ ክብሩ ሊገለጥ እያዋረዱ እየጣሉ እየተገባዩ ወድቋል ያሉ ወድቆ ይቀራል ያሉ ከዳር አይደርስም ያሉ እነሱ እዛሉ የት እዛ ወድቆ ይቀራል ያሉ አይሳካለትም ያሉ እነሱ እዛሉ። አንተስ እየርክኮ እጅግ ከፍ አድርገና እንደዚህ በለው ክብሩ ሊገለጥ ነው። ዛሬ አወራለሁ። አንተ ቅዱሳን፣ አንተ መልእክተኛ እግዚአብሔር ያወራለት እግዚአብሔር አወርቶለት ኪዳን የዘገየባችሁ ክብሩ ሊገለጥ ነው። ክብሩ ሊገለጥ ነው። የእግዚአብሔር ክብር ሊገለጥ ነው። ክብሩ ሊገለጥ ነው። አንድ ሰው ክብሩ ሊገለጥ ነው ይበለው። ከኢየሱስ ጋር ያሉ ደቀ መዛሙርቶች ይሄ ሰው ዕውር ሆኖ ከእናት ማኅፀን እንደወጣ አንካሳ ሆኖ እንዲወለድ እሱ ነው ኃጢአት የሠራ? በእናት ማኅፀን ሆኖ ኃጢአት የሠራ እሱ ነው ወይስ ቤተሰብ ነው ወይስ እናት አባት ነው ብሎ ሲናገር ጌታ ኢየሱስ እንደዛ አለ። አይ ማንም ኃጢአት የሠራ የለም፣ ክብሩ እንዲገለጥ ነው። የእግዚአብሔር ግሎሪ በሱ ላይ እንዲወራ ነው። የእግዚአብሔር ማዳን በሱ ላይ እንዲወራ ነው። መልእክት አለ። ይኸው ጌታ ምስክር የያዘችው ጌታ ጌታ ነው፣ የያዘው ጌታ ጌታ ነው ተብሎ የሚወሩ ሰዎች በክብር ይጠፋሉ። አሜን። እኔ ካልክ ለምን አመን ብለህ አትወስድም? ማለት ነው። ምን ሊገለጥ? አንድ ሰው ክብሩ ሊገለጥ ነው ይባላል። ደስ ያለ ሰው ክብሩ ሊገለጥ ነው ይባላል። ደጋም ክብሩ ሊገለጥ ነው። አሜን አሜን። አንድ ቀን የሆነ በቃ የሆነ ማይረባ ልጅ ከዚህ በኋላ ጌታ ኢየሱስ እንደዚህ አለ ስለ ጸሎት ሲያስተምር፣ እናንተ እንደ ሌሎች አትጠወልጓል። እንደማን እንደ ሌሎች አትጠወልጉ፣ ጾመኛ አትሁኑ፣ ስትጾሙ እንኳን ዘይት ተቀባብታችሁ በቃ እንደ ሌሎች እየጸለይን ነው ብላችሁ አታውጇል። በድብቅ ጸልዩ። በድብቅ የጸለያችሁ ጌታ በአደባባይ ይከፍልላችኋል። አንድ ሰው አሜን ይበለው። ክብሩ ሊገለጥ ማን ላይ እንደሆነ ክብሩ ሊገለጥ ይኸው መላከ ምስክር ካልወሰድ በጌታ በኢየሱስ ይህ ዳር ወር ሳይዘጋ በኢየሱስ በእኔና በቤቴ ላይ ክብሩ ይገለጥ። ውሰድልኝ በጌታ እጅግ ከፈልና ሂዳር ወር በልልኝ ሳይዘጋ የእግዚአብሔር ክብር በእኔ ላይ ይገለጣል። ሲሆን ሰው እግዚአብሔር ምስክር ክብሩ ተገልጦ እያለፈ እየሄደ ነው። አሜን አሜን። ክብሩ ሊገለጥ ነው አለ ጌታ ኢየሱስ አለና
የናውና የላከኝ ስራ ሊሰራ ይገባኛል። ማንም መስራት የማይችልበት ሌሊት ትመጣለች። ስለዚህ የላከኝ ስራ መስራት አለብኝ ብሎ እንድፋለና ከመሬት ጭቃ አንስቶ አይኑ ላይ ቀባውና ሂድና ከሰላም ታጥበና አለው። ይህ ማለት ትርጓሜው ተልካል ማለት ነው። ከዛ በኋላ ሄደና ታጠበ። እያየመጣ ሲኮታምባ ሱፓያ ኤልባስታኒ ክሮቴን ሜንታድ ቫስታዲያ ቀያሪ መጥቷል። አሜን ባል በጌታ አንዱ ሰው ጩኸ አሜን ይበለው። ቀያሪ መጥቷል። እጅን ከፍ አድርግና ቀያሪ መጥቷል በል።